ኢትዮጵያ ውስጥ ብዙ የስራ እድሎች በየጊዜው ይወጣሉና እናንተም ደግሞ ለነዛ እድሎች በየጊዜው አፕላይ ታደርጋላችሁ። ነገር ግን የምትፈልጉትን ያክል ውጤት ያገኛችሁበት አይደለምና በፊዚካልም ይሁን በዲጂታል እናንተ ሲቪያችሁን ታስገባላችሁ። ካስገባችሁ በኋላ ምንም አይነት መልስ አታዩም ወይ ደግሞ ለሾርት ሊስት ውስጥ እንኳን አትገቡም ወይ ደግሞ ኢንተርቪው ላይ ተጠርታችሁም ከኢንተርቪው በኋላ ምንም አይነት ምላሽ አታገኙም። እና ይሄ የሚሆንበት ዋነኛ ምክንያት እናንተ ብዙ ጊዜ አፕላይ ስታደርጉ አንዴ ሲቪያችሁን ታዘጋጃላችሁ። ከዛ ያን ያዘጋጃችሁትን ሲቪ ለሚወጡት የስራ ኦፖርቹኒቲዎች በሙሉ ነው አፕላይ ለማድረግ የምትጠቀሙትና ይሄን ስታደርጉ ሲቪያችሁ ጄኔሪክ ይሆንባችኋል። እና ጄኔሪክ የሆነ ሲቪ ሲባል ሁኔታውን ወይም ኮንቴክስቱን ያላገናዘበ ሲቪ ማለት ነውና ይሄ ደግሞ በሁለት መንገድ ይጎዳችኋል። አንደኛው ቀጣሪዎች ወይም ኤችአር ማኔጀሮች እናንተን ሲያዩ የሚያዩት እናንተ ያላችሁን ብሮድ የሆነ ስኪል ወይም ዕውቀት አይደለም የሚያዩት። እነሱ የሚያዩት እናንተ ያላችሁ ስኪል፣ ዕውቀታችሁ፣ ፕሮፋይላችሁ ለነሱ ድርጅት እንዴት ግብአት እንደሚሆን ነው የሚያዩት። ስለዚህ እናንተ የምታቀርቡት ሬዝሜ ይሄንን በግልጽ እንዴት ለነሱ ድርጅት እናንተ ግብአት እንደሆናችሁ በግልጽ ማሳየት መቻል አለበት። ሁለተኛው የሚጎዳችሁ መንገድ ደግሞ እናንተ ለዛ የጆብ አፕሊኬሽን ምን ያህል ኤፈርት እንደሰጣችሁ ያሳያል። ምክንያቱም እናንተ የሁለት ፔጅ የምትሆን ዶክመንት እንኳን ኤዲት ሳታደርጉ አፕላይ ካደረጋችሁ እንዴት ነው ስራውን ከተቀጠራችሁ በኋላ ከበድ ያለ የስራ ኃላፊነቶችን ትረከባላችሁ የሚለው ጥያቄ ይነሳል። እና እነዚህን ችግሮች ለማስቀረት እናንተ ማድረግ ያለባችሁ ለእያንዳንዱ የጆብ አፕሊኬሽን የሚሆን ሬዝሜ አዘጋጅታችሁ በዛ ባዘጋጃችሁት ሬዝሜ ነው አፕላይ ማድረግ ያለባችሁ። ይህ ማለት ምንድነው? ለእያንዳንዱ የስራ አፕሊኬሽን የሚገባው ሬዝሜ የተለያየ መሆን አለበት። ግን ይሄንን አንድ በአንድ ማኑዋሊ አፕላይ አደርጋለሁ ብትሉ ከፍተኛ የሆነ ጊዜያችሁን ጉልበታችሁና ሪሶርስ ይበላባችኋል። ስለዚህ እናንተ ኤአይን ኢንተግሬት ማድረግ የምትችሉ ከሆነ ግን ምንም ቮሊዩማችሁን ሳይቀንስባችሁ ለእያንዳንዱ የስራ አፕላይ የምታደርጉት ኤዲት የተደረገ ሬዝሜ ማዘጋጀት ትችላላችሁ። እና በዚህ ቪዲዮ ላይ ኤአይን ተጠቅማችሁ ለሎካል ይሁን ለሪሞት ስራዎች እንዴት አፕላይ ማድረግ እንዳለባችሁና ሲቪያችሁን ይሁን ፕሮፋይላችሁ እንዴት እንደምትገነቡ ስቴፕ ባይ ስቴፕ ላሳያችሁ። ይህንን ለማድረግ መጀመሪያ እናንተ መሄድ ያለባችሁ የተለያዩ የጆብ ቦርዶች ላይ ትገቡና እናንተ የምትፈልጉትን የስራ አይነት መለየት ነው። ስለዚህ የጆብ ቦርዶች ኢትዮ ጆብስ ሊሆን ይችላል፣ የደረጃ.com ሊሆን ይችላል፣ ወይም ደግሞ የቴሌግራም ቻናል እንደ ካሪር ብሪጅ አይነት ያሉ ፕላትፎርሞች ላይ የምትፈልጉትን የስራ ተወስዳላችሁ። ሰው ለምሳሌ ያክል እኔ ከኢትዮ ጆብስ ላይ ማርኬቲንግ ማኔጀር የሚለውን የኛውን ስራ ወስጃለሁ። ከዛ ደግሞ ከኛ ከራሳችን ቻናል ላይ ደግሞ ይሄኛውን የሲኒየር ካስተመር ሰርቪስ ኦፊሰር የሚለውን የሱን ስራ ወስጃለሁ። ስለዚህ እንደዚህ እናንተ የምትፈልጉትን የስራ እድል ከመረጣችሁ በኋላ ይሄንን እናንተ ክሬት ወደምታደርጉት ስፕሬድሺት ነው ቀጣይ የምትወስዱት። ከዛ የመረጣችሁትን ስራ ወደ ኤክሴል ወይም ወደ ስፕሬድሺት ተወስዱታላችሁ። ስለዚህ እዛ ላይ ስትወስዱ በዋነኛነት ይሄን ይመስላል። ስለዚህ ኢምፖርታንት የሆኑ ኢንፎርሜሽኖችን ብቻ ነው ከዛ ላይ የምትወስዱ። ስለዚህ ካምፓኒ ኔሙን ተወስዳላችሁ፣ የጆብ ታይትሉን ተወስዳላችሁ። ከዛ ስራው ምን ሪኳየር እንደሚያደርግ ኪ የሆኑ ሪኳየርመንቶችን ከናንተ ኳሊፊኬሽን እነሱን በሙሉ ተወስዳላችሁ። ብዙ ጊዜ ጆብ ዲስክሪፕሽን የሚባለው እነዚህ ናቸው። ሰው ዴድላይኑን ተወስዳላችሁ። ከዛ የአፕሊኬሽን ስታተሳችሁን ተወስዳላችሁ። ይሄንን እናንተ አፕላይ እንዳረጋችሁ እንዳላረጋችሁ ጀስት ምን ደረጃ ደርሷል የሚለው ስታተሱን ትራክ ለማድረግ እንዲያገለግላችሁ ነው። ይሄኛው ሊስት የሞላችሁ የጨመራችሁ በሄዳችሁ ቁጥር ለየትኛው ስራ አፕላይ እንዳረጋችሁ፣ ለየትኛው አፕላይ እንዳላረጋችሁ፣ ለየትኛው ዶክመንት ሰብሚት እንዳረጋችሁ እንዳላረጋችሁ መለየት ይኖርባችኋል። ከዛ እዚህ ጋር ደግሞ የአፕሊኬሽን ሊንኩን መውሰድ ትችላላችሁ። ስለዚህ ይሄ የኢትዮ ጆብስ ሊንኩ ሊሆን ይችላል፣ የካሪር ብሪጅ ሊንኩ ሊሆን ይችላል፣ ወይም ደግሞ የስራው የአፕሊኬሽን ፔጁ ቀጥታ ሊሆን ይችላል። እነሱን በዚህ መልኩ ማኑዋሊ እናንተ ትገለብጣላችሁ። ስለዚህ የመጀመሪያው ላይ የኢትዮ ጆብስ ላይ ነው የወሰድኩት። የጆብ ታይትሉ ማርኬቲንግ ማኔጀር ነው። የስራው ደግሞ ድርጅቱ መለስ መንበረ ኢምፖርት ኤንድ ኤክስፖርት የሚለው ነው። እሱን ተወስዳላችሁ። ከዛ ኳሊፊኬሽኑን እዚህ ላይ እንዳስገባውት እንደምታዩት ነው። ሰው ኳሊፊኬሽኑን እዚህ ጋር በሙሉ አለ። የኢትዮ ጆብስ ዲስክሪፕሽኑ ላይ የምትፈልጉ ከሆነ ደግሞ አባውት ዩ ብሎ ከናንተም እንደሚፈልጉ የኳሊፊኬሽን እና ኤክስፒሪየንሳችሁን ይጠይቋችኋል። ኮር ኮምፒተንስ እና ስኪላችሁን፣ አዲሽናል ስኪል ያላችሁን በሙሉ ከዛ ሪኳየርድ ስኪሎቹን በሙሉ እዚህ ጋር ይጠይቃችኋል። ስለዚህ ይሄ ስራው ምን እንደሚፈልግ ለይቶ ለማወቅ እንዲያገለግላችሁ ነው። ስለዚህ እሱን ከወሰዳችሁ በኋላ ያው እዚህ ጋር ኮፒ ፔስት ታደርጋላችሁ። ከዛ ዴድላይኑ ነው። ከዛ አፕላይ ስላላረኩ ፔንዲንግ ነው። እዚህ ጋር ደግሞ የኢትዮ ጆብስ ሊንኩን ኮፒ አድርጌዋለሁ።
ስለዚህ ስፕሬድሺታችሁ እንደዚህ ሞልታችሁ ከጨረሳችሁ በኋላ ቀጣይ የምታደርጉት ለቻት ቦቱ ሄዳችሁ ለሱ ነው የምትሰጡት። ስለዚህ ይሄንን ፕሮምፕት ትሰጡታላችሁ። እዚህ ጋር እንደምታዩት በጣም ዲቴል የሆነ ፕሮምፕት አለ። ይሄንን ትሰጡታላችሁ። ከዚህ ውስጥ እናንተ ኤዲት የምታደርጉት እዚህ ጋር ኢንፑትስ የሚለው ላይ እነዚህን ሁለት ነገሮች ኤዲት ታደርጋላችሁ። ይሄንንም ለኤአዩ ኮንቴክስት ከመስጠት አንጻር ብቻ ነው። መጀመሪያ የምታደርጉት እናንተ እዚህ ጋር ያለውን የሪኳየርመንቱን ኮፒ ፔስት ልታደርጉ ትችላላችሁ። ያ ማለት እዚህ ጋር ያለውን የኪ ሪኳየርመንቱ ስራውም እንደሚፈልግ የጆብ ዲስክሪፕሽኑን ኮፒ ፔስት ማድረግ ትችላላችሁ። ወይም ደግሞ ቀጥታ ሊንኩ ካለ ሊንኩን ኮፒ ፔስት ታደርጋላችሁ፣ ከዛ ላይ ሊወስድላችሁ ይችላል። ያንን ካደረጋችሁ በኋላ ሁለተኛ ኦልሬዲ እናንተ ያላችሁን ከረንት ሲቪ ነው። በቴክስት ፎርም ካላችሁ ሙሉ ቴክስቱን ኮፒ ፔስት ማድረግ ትችላላችሁ፣ ወይም ደግሞ በፒዲኤፍ ካላችሁ ያላችሁን ፒዲኤፍ አፕሎድ ማድረግ ትችላላችሁ። ስለዚህ እኔ ከዚህኛው ላይ ሊንኩን ወስዳለሁ፣ በዛ ደግሞ ፒዲኤፍ ስለሆነ የምጠቀመው ፒዲኤፍ አፕሎድ አደርጋለሁ። ስለዚህ እናንተ ማድረግ ያለባችሁ ከዚህ ጋር ትመጡና ይሄኛው ስለሆነ የስራ ዲስክሪፕሽን ሊንኩ እሱን ወስጄ እዚህ ጋር የታርጌት ጆብ ዲስክሪፕሽኑን ሊንኩን ኮፒ ፔስት አደርጋለሁ። ያኛውን ሊንኩን ኮፒ ፔስት አደርጋላችሁ። ከዛ በኋላ ሲቪያችሁ ላይ ዩዝ ዲ አፕሎድድ ሲቪ የሚለውን መጠቀም ትችላላችሁ። ስለዚህ አሁን ይሄኛውን ፕሮምፕቱን በሙሉ ኮፒ ፔስት አደርጋላችሁ። ይሄንን ፕሮምፕት የምትፈልጉ ከሆነ ዲስክሪፕሽን ላይ ሙሉ ፕሮምፕቱን እናስቀምጥላችኋለን። ያንን ወስዳችሁ እነዚህን ሁለት ነገሮች ብቻ ኤዲት ማድረግ ነው ከእናንተ የሚጠበቀው። ስለዚህ ይሄኛውን ኮፒ ታደርጉታላችሁ። ዘን የምትፈልጉት ኤአይ ሞዴል ላይ ጄሚናይ ይሁን ቻትጂፒቲ፣ እኔ ግን ክሎድን ብትጠቀሙ ትላችኋለሁ። ክሎድ ብዙ ጊዜ የሂውማናይዜሽን እንደዚህ ጽሁፍ ላይ አሪፍ ስለሆነ ነው፣ ግን የትኛውም ቻትቦት መሆን ይችላል። እዚህኛው ላይ ኮፒ ፔስት አደርጉትና ከዛ በኋላ እኔ ፒዲኤፍን ወይም ሲቪን ነው አፕሎድ ማደርገው። ከዛ ሬዝሜ እንደዚህ አፕሎድ አድርጌ ከጨረስኩ በኋላ የኛውን ፕሮምፕት አስገብቼ ጀስት ሰብሚት ነው የምለው። ከዛ በኋላ ኤአዩ የራሱን ሰርቶ አውትፑቱን እስከሚሰጣችሁ መጠበቅ ነው። ከዛ እዚህ ጋር እንደምታዩት ሙሉ ካሪኩለም ቪቴን ብሎ ሰጥቶኛል። ያው እዚህ ጋር እንደምታዩት ነው። ስኪሎቼን አስቀምጦልኛል፣ ኤክስፒሪየንሴን አስቀምጧል። እዚህ ጋር ዲቴልስ ስለ ስራዬ በሙሉ እነዚህን አስቀምጧል። ኤጁኬሽኔን አስቀምጧል፣ ሰርቲፊኬቴን አስቀምጧል። ከዛ በኋላ እነዚህ ሁሉ ያስቀመጠው ሬዝሜ ነው። ስለዚህ ይሄኛውን ደግሞ ከቨር ሌተሩን ትጠቀማላችሁ። ዲር ኤችአር ማኔጀር በሙሉ ከቨር ሌተሬን ከነሙሉ ጽፎልኛል። ይሄንን በሁለት በተለያየ ፎልደር ላይ እናንተ መውሰድ ነው የሚጠበቅባችሁ። ስለዚህ ይሄኛውን ኮፒ ፔስት አድርጋችሁ የተወሰነ ኤዲት የምታደርጉት ነገር ካለ እሱን ኤዲት አድርጋችሁ እንደ ፒዲኤፍ ሴቭ ታደርጉታላችሁ። then ምንድነው የምታደርጉት? ይሄንን ሲቪ አፕሎድ ካደረጋችሁ በኋላ ወደ ኦፊሻል የጆብ አፕሊኬሽን ፔጁ ትመለሱና አሁን የኛውን ኢትዮ ጆብስ ላይ ስለወሰድኩ እሱን ኦልሬዲ አፕላይ ነው የምትሉት። ስለዚህ የአፕሊኬሽን ፕሮሲጀሩ ልክ እዚህ ጋር እንደምታዩት ኢንትረስትድ አፕሊካንትስ መስት ሰብሚት ዴር ሲቪ ኤንድ ሰፖርቲንግ ዶክመንትስ በዚህ ኢሜል አስገቡ ስለሚል በዚህኛው ኢሜል ማስገባት ትችላላችሁ ማለት ነው። ኦንላይን ከሆነ ኦንላይን ላይ እናስቀምጣችሁ፣ ግን ይሄኛውን ሲቪ ነው መጠቀም ያለባችሁ። ሲቪ ሲባል ከቨር ሌተራችሁና ሬዝሜያችሁን አንድ ላይ የያዘ ከቨር ሌተሩ መጀመሪያ፣ ከዛ በኋላ እናንተ ሬዝሜ ሁለተኛ ላይ አስቀምጣችሁ ያንን ነው መጠቀም ያለባችሁ። ይሄንን አድርጋችሁ ስትጨርሱ ስፕሬድሺታችሁ ላይ ተመልሳችሁ ትመጡና እዚህ ጋር ፔንዲንግ የሚለውን አፕላይድ ብላችሁ ታስቀምጣላችሁ። ስታተሱን ትቀይራላችሁ። እዚህ ጋር በቀላሉ የትኛውን ስራ አፕላይ ያደረጋችሁ እንደሆነ፣ የትኛውን እየጠበቃችሁ እንደሆነ፣ የትኛውን ደግሞ ገና አፕላይ እንዳላደረጋችሁ ኮምፕሊትሊ እዚህ ላይ ማየት ትችላላችሁ። ስለዚህ ይሄንንና ከዚህ በተጨማሪ ማወቅ የምትፈልጉ ከሆነ እኛ የዲጂታል ሊትራሲ ሰመር ኮርስ ስላለን ያንን ኮርስ መቀላቀል የምትፈልጉ ከሆነ ዲስክሪፕሽኑ ላይ ባለው ሊንክ ገብታችሁ የጉግል ፎርሙን ሞልታችሁ ሬጅስተር ማድረግ ትችላላችሁ። የኛን ኮሚኒቲ ደግሞ መቀላቀል የምትፈልጉ ከሆነ የቴሌግራም ቻናላችንን መቀላቀል ትችላላችሁ። ከዛ ደግሞ ግሩፓችን ላይ ሐሳባችሁ ልትገልጹልን ትችላላችሁ። ይሄ ቪዲዮ ከተመቻችሁ ይሄንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ደግሞ ኮንቴንቶች እንዲደርሳችሁ የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ አድርጉት። በቀጣይ ቪዲዮ ደግሞ እስከምንገናኝ ቻው።